በአውሮፓ የትኞቹ ሀገራት ብዙ ክፍት የሥራ ቦታዎች አሏቸው? የትኞቹስ አነስተኛ? ዛሬ የወጣ የዩሮስታት መረጃን መሰረት አድርጌ እነግራችኋለሁ። የአውሮፓ ኮሚሽን የሥራ ቅጥርና ማህበራዊ ዋስትናን በተመለከተ የተለያዩ ፖሊሲዎች እያወጣ ቢተገብርም አሁንም በአህጉሩ በሚሊዮኖች የሚቆጠሩ የሥራ መደቦች ባዶ ናቸው ወይም ሰራተኛ አልተቀጠረባቸውም። ክፍት የሥራ ቦታ የሚባሉት የትኞቹ ናቸው የሚለውን በመበየን ይጀምራል መረጃው። በዚህ መሰረት ክፍት የሥራ ቦታ የሚባሉት ክፍያ የሚፈጸምባቸው አዲስ የተፈጠሩ ወይም ሰራተኛ የነበረባቸው አሁን ግን ክፍት የሆኑ ወይም በሚታወቅ ጊዜ ወደፊት ክፍት የሚሆኑ ናቸው የሚል ብያኔ ተሰጥቷቸዋል። የዩሮስታት መረጃ በ2025 ሁለተኛ ሩብ ዓመት ያለውን ክፍት የሥራ ቦታ ብቻ የሚያሳይ ነው። በዚህ መሰረት ከአውሮፓ ሀገራት እንግሊዝን ጨምሮ ብዙ ክፍት የሥራ ቦታዎች ያሏት ቀዳሚ ሀገር ጀርመን ናት። በጀርመን ከ1 ሚሊዮን በላይ የሥራ መደቦች ሰራተኛ አልተቀጠረባቸውም። ቀጥሎ ዩኬ ከ780 ሺህ በላይ ክፍት የሥራ ቦታዎችን በመያዝ ትከተላለች። በሦስተኛ ደረጃ ፈረንሳይ አለች። ከግማሽ ሚሊዮን በላይ የሥራ መደቦች በዚያች ሀገር ክፍት ናቸው። በኔዘርላንድ 400 ሺህ ገደማ፣ በቱርክዬ ደግሞ ከ200 ሺህ በላይ ክፍት የሥራ መደቦች ሰራተኛ የላቸውም። ከ100 ሺህ በላይ ክፍት የሥራ ቦታ ያሏቸው ሌሎች የአውሮፓ ሀገራት ቤልጅየም፣ ኦስትሪያ፣ ስፔን፣ ስዊድን፣ ኖርዌይ እና ፖላንድ ናቸው። በአውሮፓ ያለው እውነታ ይሄ ቢሆንም ሀገራቱ ግን የኢሚግሬሽን ፖሊሲዎቻቸውን እጅግ ማጥበቅ በመጀመራቸው ተፈላጊውን የሰው ኃይል ለማግኘት ሁኔታዎችን አስቸጋሪ እያደረገባቸው ነው። ሌላው ቀርቶ በአውሮፓ የሚኖሩና በተሻለ የሥራ ሁኔታ ውስጥ የሚገኙ የሌሎች ሀገራት ዜጎች የተሻለ ፍለጋ ማማተር መጀመራቸው ለመንግስታቱ ራስ ምታት ሆኖባቸዋል። በአንድ ወገን በፖለቲከኞች የሚመራ ስደተኛ ጠል አስተሳሰብ እያደገ ሲመጣ፣ በሌላ ወገን ኢኮኖሚው የሚፈልገውን የሰው ኃይል አገራቱ ማግኘት አለመቻላቸው የነገውን አውሮፓ ኢኮኖሚ ጥላ ያጠላበት አድርጎታል።